ይቺ የዓለማችን አጭሯ ሴት ነች። ሰላም ጆቲ አምሪ ይባላለሁ። የዓለማችን አጭሯ ሴት። ለኛ ቀላል የምንለው ነገሮች ለሷ ከባድ ናቸው። ዛሬ በዚህ ቪዲዮ በጥረቷ ምክንያት በቀን የሚያጋጥሟትን ችግሮች አብረን እናያለን። ለዚህም 10 ስራዎችን አዘጋጅተናል። የዓለማችን አጭሯ ሴት ህይወት ምን እንደሚመስል ለማየት። ኧረ ቅመሚ ቆንጅዬ ነች። አንተ እንዴት ነሽ ቅመሚ? ኧረ ላሽ በቪዲዮ ካየሁሽ በላይ አጭር ነሽ። የ30 ዓመት ጎልማሳ ናት። መራመድ እንኳን ለሷ ከባድ ነው። ሰዎች እዲያቺ ቅመም። በመጀመሪያ የጠዋት ህይወቷ ምን ይመስላል? ደረጃ መውጣት ለሷ በጣም ከባዱ ነገር ነው። ስለዚህ እስከ መታጠቢያ ቤቱ ተሸክሜ ሄድ። ነገር ግን ወደ ሲንኩ መውጣት አትችልም። ስለዚህ ተሸክሜ ያስወጣዋት ጥርሷን እንድትቦርሽ። ጥርስሽን ከቦረሽ በኋላ እንዴት ነው ገላሽ የምትታጠቢው? ያው ሁላችሁም እንደምትታጠቡት ነው። ኧረ እባክሽ መዋኛ ገንዳ። ስንት ኪሎ ነሽ? አታ ሁለተኛ ሴት ልጅም ኪሎ እንዳትጠይቅሽ። ሁለተኛ አልጠይቅሽ፣ እመዝንሻለሁ። ኧረ ላሽ ግማሽ ኪሎ። እሱ 30 እጥፍ ነው ካንቺ ማለት ነው። ሁሉም ማወቅ ወደሚፈልገው ወደ ሁለተኛው እንጂ የፍቅር ህይወትሽ እንዴት ነው? ወፍ የለኝም። ሶስተኛው ደግሞ ጆቲ በቀን ውስጥ ምን ያህል ትበላለች? ምንድነው በየቀኑ የምትበይው? ያው የህንድ ምግብ ነው። በተጨማሪም ፒዛ ትወዳለች። ለአንቺ ስንል ጩጬ ፒዛ ይዘንልሽ መተን። አመሰግናለሁ። ይቺ ጩጬ ፒዛንም ጆቲ ለመጨረስ ያስቸግራታል። ስለዚህ እያገዝናት ነው። እንደዛም ሆኖ አልጨረሰችውም። በቀን ውስጥ ምን ያህል ትበያለሽ? ይቺን አንዷን ቁራጭ ብበላ ዘጭ ብዬ ነው ሙሉ። ኧረ ላሽ እዴ በቀን 300 ካሎሪ ማለት ነው። ኧረ ላሽ ከኔ 30 እጥፍ ያነሰ ማለት ነው። አንተማ እንኳን የሸመተ ያረሰም አይችልህ። ጆቲ በቀን 300 ካሎሪ ትበላለች። ኖርማል ሰው ግን በቀን 2000 ካሎሪ ይበላል። እንደሰማሁት 3 የዓለም ሪከርዶች ሰብራለች። አንደኛ የዓለማችን ትንሽዬ ሰው፣ ሁለተኛ የዓለማችን አጭር ሰው፣ ሶስተኛ የዓለማችን አጭር እጅ ያላት ሰው። ወደ ቀጣዩ ከመሄዳችን በፊት ጆቲ ላይ አንድ ነገር እንሞክር። የዓለማችን ትልቁ ትራስ ላይ አስቀምጠን ዘለን እናስፈንጥራት። 3 2 1 7ኛው ሰማይ አድርሰንሽ ነበር። በላምበርጊኒ መሄድ ትፈልጊያለሽ? ላምበርጊኒ? አረ ደስ ይለኛል። የዓለማችን አጭር ሴት በፈጣን መኪና ውስጥ ስትሄድ ምን ይሰማታል? ለመንዳት እንዲመቻት እዚህ ጋር አስቀምጥናት። የላምበርጊኒን ኃይል ትቋቋመዋለች? አረ ሲንቀልዝ ነው እኛን የምንነዳው። ለመጀመሪያ ጊዜዋ ነው በላምበርጊኒ ስትሄድ። አዋ ማስጀመሪያውን መንካት ትፈልጊያለሽ? እሺ። ጆቲን ፕራንክ ልናደርጋት ይዘናት እየሄድን ነው። ምን እየተፈጠረ ነው እዚህ? በዚህ ቁመት እንደዚህ ይዞ መሄድ እንደማይቻል አታውቁ? ቀጥለሻው መታወቂያዎች። መታወቂያ የለኝም። በቃ ሸቢ መውረድሽ ነው እንዴ? በጣም ቆንጅዬ በመሆንክስ መሄድ ትችላላችሁ። እንዳፈጥነው ትፈልጊያለሽ? ይመቸኛል። በዚህ ሁኔታ ጆቲ በደስታ ስትስቅ ስናያት ልባችን ተነካ። በቀጣይ ጆቲ እንዴት ልብስ እንደምትገዛ ነው። በሳይዟ ምክንያት ለሷ ልብስ ማግኘት በጣም ከባድ ነው። እንዳያሳስብሽ እንገዛልሻለን። ወደ ህጻናት ዕቃ መሸጫ ደረስን፣ ግን እንደ ህጻን መልበስ አትወድም። የማይሆነውን እሺስ። ኧረ ፍታ። ጆቲ ታዋቂ ሞዴልና አክተር ነች። ስለዚህ ምርጥ አለባበስ ግዴታ ነው ለሷ። በራሴ ዲዛይነር ካልሆነ አልለብስም። ለጆቲ ልብስ ስላጣን ምግብ እንዴት እንደምትገዛ ነው። ይሄ ሳምንት ቀለብሽ ነው። እሺ ለኛ ትንንሽ የምንላቸው ዕቃዎች ለጆቲ ለመሸከም ከባድ ናቸው። መያዝ እንኳን አልቻለች። በቀጣይ እነዚህን ቀለሞች ይዘን የህንዱን የቀለም በዓል አብረን እናከብራለን። ህንዶች በየዓመቱ ተሰብስበው ቀለም በመደፋፋት የሚያከብሩት በዓል ነው። ጆቲ ግን ሄዳ አታውቅም፣ ምክንያቱም ልትረገጥ ትችላለች። ስለዚህ ከኛ ጋር ታከብራለች። በዚህ ጀልስ ላይ እያስደፋናት። ምን ምረጭ ቀለም። ተዘጋጅሽ? ምን እሺ ነው? ተርፈሻል ብያ። እንዴት የህንድ ኃይል! ሰብስክራይብ አድርጉት ይሄን ቻናል። ህንድ በቀጣይ መጫወቻ ፓርክ። እስኪ ለጆቲ የሚሆን ምን መጫወቻ ይገኛል? እንፍታታ። ግን ትልቅ ችግር አጋጠመን። ሁሉም ቁመት ይጠይቃል። መግባት አትችይም ጆቲ፣ ቢያንስ እስከዚህ መርዘም አለብሽ። ግን የሚፈቀድ አንድ ጨዋታ አለ። መግባት እንችላለን? ይቻላል። በመጨረሻም ገብተናል።
ደስ አለሽ? እንዴታ ጆቲ የሌለ ትፍታያለች ነው። እኔ ግን ደብሮኛል። በተጨማሪም ሚኒ ጎልፍ አገኘሁ። ጆቲ የምትወደው ነገር ግን በዚህም ጆቲ እገዛ ትፈልጋለች። ጩጬን ቤት አገኘሁ ለጆቲ የሚመጥን። አረ ማንም የለም። በመጨረሻም ጆቲ ወደ ህንድ ከመመለሷ በፊት ስጦታ ልንሰጣት ነው። ላምበርጊኒ ምን ያህል እንደምትወጂ ስለምናቅ በስጦታ መልክ ልንሰጥሽ ነው። ይሄው ቁልፍሽ። የምራችሁ ነው? ህንድ ይዤ ልሄድ ነው። ምናልባት ደግሞ ምን ትፈልጊያለሽ? ምን አይነት በጭ ናቸው ባካችሁ። አስጀምሪው። የሚሰራ አይመስለኝም። መቼም ደካማ ነኝ ብላችሁ እንዳታስቡ። እንደኛ አይነት ሰዎች ደስተኛ ሆነን መኖር እንችላለን።